አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ስት ይበልልኝ። እንግዲህ ከ15 ቀን ምናምን በኋላ ተመልሼ መጥቻለሁ። ምክንያቱም የነ ሱመያና የሰይድ ነገር እጅን ያለኝ ብያቸዋለሁ። ከዚህ በፊት ብዙ ጊዜ ነግራቸዋለሁ። እኔ በቃ ጭራሹን ስለ እነሱ ራሱ መስማት ማቆም ያለው ሰይድንም አውርቼው አላውቅም፣ እሱም አያወራኝም። አሁን ለጊዜው ማለት ነው በሌላ ቪዲዮ ተመልሼ መጥቻለሁ። ምንድን ነው ብላችሁ ብትጠይቁኝ ዛሬ ባሌን ፕራንክ አረጓለሁ። ሁሌ ነው የማስበው ፕራንክ አረጓለሁ። በቃ ውስጤ በቃ እስቲ ቆይ የሆነ ብቻ ምን አይነት ፕራንክ ማድረግ አለብኝ እኔ እና እሱ። እኔም ፕራንክ አልችልም፣ በጣም ፈራው፣ እንደዚህ የምሳቀቀውም በቃ የፕራንክ ሰው አይደለሁም በአጠቃላይ ማለት ነው። እና ሰይድም ከዚህ በፊት ፕራንክ ምናምን ሲል ኧረ እኔ እለዋለሁ ድሮ የዛሬ 7 ዓመት ምናምን እንደዚህ ማለት ነው። እኔ አይመቸኝም ፕራንክ ያውቃሉ። እና ባለቤቴም እሱም ያውቃል ፕራንክ ምናምን እንደማልወድ። ግን እንስራ ፕራንክ እስቲ ላድርግ እንዴ ምናምን ስንባባል አረ እንደነቀላ ቆሚ ነው የሚለኝ፣ አይወድም። እና ዛሬ በቃ እስቲ ጉዱን አየዋለሁ ብዬ ፍራንክ ወላይ ሰሞኑን እያሰብኩ ነው። ምን ላድርገው፣ ምን ልስራ፣ በቃ እስቲ ምን አይነት ፕራንክ ላድርገው ብዬ አስቤ ነው የመጣሁት። ልጅ እርጉዝ ነኝ እለዋለሁ ማለት ነው፣ አርግዣለሁ እለዋለሁ። በዚህ ሰዓት በፍጹም ልጅ መውለድ አያስብም፣ ሀሳብ የለውም። በቃ በአጠቃላይ የልጅ ሳይሆን ስራ መስራት ነው የሚፈልገው፣ መቀየር ነው በቃ። እሱ የሚያምነው ይሄንን ነው፣ በወጣትነት ብር መያዝ መስራት ብሎ ነው የሚያምነው 100% ማለት ነው። እና እስኪ ስለ ልጅ ራሱ ብንወልድስ ምናምን ብዬ እንደቀልድ ነው ስለ አንቺ አምሻል ምናምን ነው የሚለኝ። በጣም በቃ ከባድ ነው። እና እስቲ እንግዲህ ዛሬ እርጉዝ ነኝ እለዋለሁ። ስራ ነው ያለው አሁን። ከስራ ሊመጣ አንድ 20-30 ደቂቃ ይቀረዋል። እንትኑ ካሜራውን ከላይ ደብቄው በሩ ስር እሱ እንዳያየው አድርጌ ከዛ በኋላ ሲመጣ ምሳ ከበላ ምናምን በኋላ ወደዚህ ጠርቼው አጠገቤ ከመጣ በኋላ አነግረዋለሁ። ምን እንደሚል የእሱ ሪያክት እናያለን ማለት ነው። ምን ሊለኝ እንደሚችል አላውቅም፣ ግን እንዳያዋርደኝ በቪዲዮ እና በሚዲያ። እኔ እሱ ነው የምፈራው። ፕራንክ ድሮንም እኔ አይመቸኝም፣ ግን እስቲ ምን እንደሚለኝ ጉዴን አያለሁ። ወላሂ እንዴት በቃ እየጠበቅኩት ነው። ምን ሊለኝ ይችላል? በቃ አይፈልግም እንደዚህ አይነት ነገር ምናምን ፕራንክ ምናምን ሲጀመር አብሮ ቪዲዮ መስራት ምናምን አይፈልግም። ሚዲያ ላይ መውጣት ራሱ ብዙም አይፈልግም፣ ካያችሁት ማለት ነው። አንዴ ነው 2 ነው እሱ ከኔ ጋር የመጣው። እሱንም ስንጨቃጨቅ የራሳችን ላይፍ ብጥብጥ ሲመጣ ቢዚ ሲሆንበት ምናምን በዛ የተነሳ በቃ ከኔ ጋር መጥቷል ማለት ነው። እና እስኪ እናያለን ማለት ነው። ምን ደግሞ አላውቅም፣ እንዳያዋርደኝ ነው የምፈራው። ሌላ ትርፍ ንግግር ከተናገረ አላውቅም። እንግዲህ በራሴ እጅ ገብቼበታለሁ። እስቲ እናያለን ወደ ቪዲዮ። ዛሬ ጉዳይ ፈላ እንግዲህ የሆነቱ ብሳ በልቶ ምናምን እየተጣጠበ ነው። ከላይ ደብቄውን ያስቀምጡት እንደተስተካከል እያልኩ ነው። ካሜራ አልፎ ብዬ ተስፋ አደርጋለሁ። እንግዲህ ጋይስ ምሳ በልቶ ምናምን እጁ ሊታጠብ ወጥቷል። እንግዲህ ቶይለት ነው ያለው። ሲመጣ ጉዱን እናያለን። እስኪ ዛሬ ምን እንደሚለኝ ማየት እፈልጋለሁ። የእሱን ካራክተር ማየት እፈልጋለሁ። ብቻ እንዳያዋርደኝ በቪዲዮ በሚዲያ ወጥቼ ኢንሻአላህ እንጠብቀዋለን። ቆየ ወይ ቤቢን ነገር ፍሪጅ አስገብተሽ ነው? አዎ ቅድም ፍሪጅ ውስጥ አስገብተው። ለምን? እኔ በጣም ሲቀዘቅዝ አይመችኝም ብዬሽ ነበር እኮ። አልሰማሽኝም ማለት ነው። አልሐምዱሊላህ። እቺ ምን ሆነ ነው? አይ ዝም ብሎ እኮ ነው ከደረጃ ላይ ምናምን ነገር እቃ ይዤ ደረጃ ላይ ወጣውና እስኪ እየወረድኩ እያለ ነው። አረ ዝም ብሎ ቆዳ ያው ነው። እኔማ ዝም ብዬ ወደ ቤት ልመጣ ነበር። አንድ 2 ሰዓት ሲቀረኝ ተልጦ ነው ወይ ጥፍር ላይ ስር ነው? ዝም ብሎ ነው የተለጠው። ራስሽ አራፍልክም ግን ትንሽ ነገር እኮ ነው። ኦኬ። እና ማን እንደዚህ ተቀለለልህ እንዴ? ማን? ራሴ ነኝ የተቀለልኩት። ለዚህ ነው አካባቢ ያስፈልጋል። ምን ቡና እየጠጣ ነው። እኔማ ምሳዬን በላው ቅድም
ስትቆይ ጊዜ ከዛ አሁን ለራሴ እኔ እቺ ልጠጣ ለድካም ትሆናለች እና ውሎ አሪፍ እስኪ አረፍ በል ትንሽ ጠጣና ከዛ በኋላ ምነግርህ ነገር አለኝ። ምንድን ነው ያው አላየሁትም። የሆነ ነገር ተደፍቷል መሰለኝ። እርግጠኛ እግሬን እሽት እሽት ብታደርጊ እኮ አንቺ ጀምሪ እስቲ ሽልኝ። የወደኩበት እኮ ትንሽ እንትን አለው። ማለት ምን የተፈጠረ ነገር አለ? ሰሞኑን ልክ አይደለም እና ታዲያ ኖርማል እኮ በወሬ የተወሰነ ቀን እኮ ትክክል አይደለሽም። እና ተፈጥሮ እኮ ነው። ምን ላድርግ ታዲያ? እሺ በቃ ለማንኛውም ምነግርህ ነገር አለኝ እንዳትበሳጭ። ወይ ደግሞ ምን አበሳጭኝ እንዴ? እኔ የሚጎዳ ነገር እስካልሆነ ድረስ አንቺንም የማይጎዳሽ ነገር ከሆነ ወይ ሊደብርህ ይችላል። አላውቅም። ነገር ምንድን ነው? አርግሻለሁ። ምን እያልሽ ነው? የቀለድኩ ነው አይመስል። የምሬን ነው። ሞቱን አስቀምጠውና እናወራበት እንዴ። ምን ሆነ ነው? ምንም እኮ እንትን እያልክ እየሰማህ አይደለም። የልጅ አባት ልትሆን ነው። የልጅ አባት አርግዣለሁ እያልኩ ነው ማለት ከኔ ማለት ልጅ አትፈልግም? አውርተንበት እንዴ እና ብናወራስ? ያመሃል እንዴ? ናይ ምን ሌላ ጊዜ እናወራበታለን። እንደዚህ አይነት ነገር አውቀሽ ነው ግን የምረነ እንዴ ማለት ልጅ ኦኬ መጣ ልጅ አረገዝኩ እያልኩ እኮ ነው እንዴ። ያ አረገዝኩኝ እና ምን ላድርግ? እንዴ ሌላ ምታወሪ ወሬ ካለው እየቀለድክ ነው እንዴ? አረገዝኩ እኮ እያልኩ ነው። ተረድተኛል ብለው አረገዝኩ እርጉዝ ነኝ አሁን ቤቢ። በምን አወቅሽ? ብዙ የሚታወቁበት ምክንያቶች አሉ። በጣም ብዙ ነገር ታውቃለህ። በዛ ላይ ያመመኝ ነው ሰሞኑን አይተኸኝ እንዴ? ያመመኝ እንደሆነ እኮ ነው። ይሄ እኮ ሁሌም እኮ አንዳንዴ ያጋጥምሻል። ኖርማል ህመም ሊሆን ይችላል። ግዴታ እርግዝና ሊሆን ይችላል። መሆን የለበትም እኮ። ምን ሆነሻል? ምንድን ነው? በዚህ የምርሽ ነው እንዴ? እርጉዝ ነኝ እኔ እኮ ግራ ስለገባ ጨንቆኛል እኮ። አንተ እየቀለድክ ነው የሚመስል። አንቺ ነሽ እንጂ እየቀለድሽ ያለሽው። የምርሽ ነው? ያ እንዴ እርጉዝ ነኝ አሁን። ልጅ አባት ልትሆን ነው። እርግጠኛ ነሽ? አንቺ ነሽ? አዎ። ምንድን ነው ይሄ? ሁለት መስመር ከሆነ እርግዝና ነው። አንድ መስመር ከሆነ እርጉዝ አይደለም ማለት። ስለዚህ እርጉዝ ነኝ ቤቢ፣ የልጅ አባት ልትሆን ነው። እና ይሄንን ለኔ እንዴት ትነግሪኛለሽ? እንዴ ማለት ምን ማድረግ አለብኝ እንዴ? አውርተንበት የለ እንዴ? ፕላን አለን፣ ብዙ የምናደርጋቸው ነገሮች አሉ ብለን አውርተን የለ እና ብናወራ ኦኬ፣ አውርተን ነበረ። ኦኬ ልጅ እንደማትፈልግ አውቃለሁ በዚህ ሰዓት። ግን እኔ ደግሞ አረገዝኩኝ። ኦኬ ማርገዜ በቃ አልሐምዱሊላህ ብሎ መቀበል ነው እንጂ ምን ለማን ልንገር ማለት ሌላ ባልላለኝ እንዴ? ምንድን ነው ማድረግ ያለብኝ? ኦኬ ተፈጠረ እንዴ? ሌላ ወይ ይሄ እኮ አንዳንዴ ፌክ እኮ አለ ታውቂያለሽ አይደለም? ይሄ ፌክ አለ። ኖ ፌክ አለ። ኖርማል እኔ ነግሬሻለሁ ከዚህ በፊት ወንድ ልጅ ራሱ ሸንቶበት እንዲህ ሁለቱ ይወጣበታል። ቼክ አድርጊ። እንደዚህ ፌክ አለ። የቻይና ምናምን እቃዎች አሉ። የምሬን ነው የምልሽ። ሌላ ገዝተን ቼክ እናደርጋለን።
እንጂ ይሄኛው ትክክል አይደለም። ምን ሆነሻል እንዴ? እያወራን ሁሌም የምነግርሽን ነገር ነው። ሰሞኑን አይተሻል አይደል እንዴ? እያወራንበት ያለንበት ነገር አንዱ ይሄ ነው። በቃ ልጅ ቢያንስ አሁን አያስፈልገንም ብለን ተማምነንበታል አይደል? እና ታዲያ ምንድነው እንደዚህ አይነት ነገር ደስ ብሎሽ ምናምን ነገር የምታሳይ እንዴ? እውነትን ነው ግን እንዴ? ማለት እኮ ከፕላናችን ውጭ የሆነ ነገር እንዴት ነው ደስ ሊልሽ የሚችለው እንዴ? እና እሺ አላህ ፈቀደ አረገዝኩኝ፣ ፕላንክ አይደለም ኦኬ፣ አረገዝኩና እንደዚህ ነው የምትለኝ? ኦኬ አሁን ተፈጠረ ይሄ ነገር ወይስ ፍራንክ እያደረግሽ ነው? አልገባኝም። ምንድን ነው ይሄ ነው? ምንድን ነው እንደዚህ አይነት ነገር ደግሞ እኛ ጋር አለ እንዴ? እኮ ምን ማለት ነው ታዲያ? ያወራንበትን ነገር ድጋሚ ወጥተሽ እና ይሄ አሁን ትክክል ነው እያልሽ ነው? ያ 99% ፋርማሲ እኔ ግራ ሲገባኝ ወላሂ ምን አስማለኝ ፋርማሲ ቦታ ሄጄ እርግጠኛ መሆን ፈልጌ ነው ይሄ ነገር ትክክል ነው ወይ ብዬ ስላቸው አዎ 99% ነው ትክክል ነው። የበለጠ ደግሞ ሐኪም ቤት ሄጂና አረጋግጫ ነው። እኔ ውሸት ነገር እንትን እልሃለሁ እንዴ ደስ ይልሃል ብዬ በጣም ጠብቄ ነበር። እኔ በእርግጥ ልጅ እንደማፈልግ አውቃለሁ፣ ግን ደስ ይልሃል ብዬ ነበር። እያወራንበት ፕላናችን ውስጥ ያሌለ ነገር እንዴት ሲመጣ እንዴት ደስ ይለኛል። በጊዜው ቢሆን እኮ ችግር የለውም። እንደ ማንኛውም ሰው ከማንኛውም ሰው የበለጠ ደስ ሊለኝ የሚገባው እኔን ነው። ግን አሁን ከፕላናችን ውጭ ስለሆነ እኮ ነው። ሌላ ነገር እኮ አይደለም። እኔ የሆነ ልጅ እንደጠላው ምናምን አድርገሽ አታስቢ። ያወራንበት ነገር ነው። አሁን በቃ ምን እውነት ነው ካልሽ በቃ ምን ማድረግ ይቻላል? ወደ መፍትሄው መሄድ ነው። ምንድን ነው የምታስቢው? ምንድን ነው መፍትሄ? የመፍትሄ ማለት እዚህ ዩሮፕ ለመውለድ ታዲያ ምን አደርጋለሁ? ቻሌንጅ አንችልም ወደ ኢትዮጵያ ገብተሽ ቤተሰብ ጋር ልጅ ምናምን ይሻላል እንጂ ሌላ መፍትሄ ታዲያ ምንድን ነው ልናደርግ እንችላለን? አዎ አላህ እኔ ከስራ መጥቼ እንደዚህ መጨናነቅ እኮ አልነበረም። ለምንድን ነው ቢያንስ ሌላ ቀን አትነግሪኝ? ደክሞኛል እያልኩሽ ነው። በድካም ላይ እንደዚህ አይነት ነገር ትገኛለሽ። ቤብ እና ቆይ አንዴ ፕራንክ ነው። ለማንኛውም እንዴት ፕራንክ ሊሆን ይችላል? ያ ፕራንክ ነው እኮ በምን ሁለት ማለት የቱርኳን ጉዝራት እና እሷ ናት የሰጠችኝ ጎረቤታችን የእሷ ነው እና እኔ ፕራንክ ላድርግ ብዬ ነው። ለማንኛውም በጣም ተበሳጨ እንዴ? ግን የምር ቢሆን እንደዚህ ነው የምታደርገኝ እንዴ? ወላሂ ግን የምር ቢሆን እንደዚህ ነው የምታደርገኝ? ደም ስራው ሁላ እኮ ቆመ። እኔ ልጅ ጣልቼ አይደለም ጊዜው ስላልሆነ ነው። እንዴ እኔ እኮ ጊዜ ያልፋል። እኔ እኮ ሴት ልጅ ነኝ። አሁን ቢፈጠር እንደዚህ አይነት ነገር ቢፈጠር እና ምን ልታመጣ ነው እንዴ? ሴት ልጅ እኮ ነኝ እኔ። መውለድ ፈልጋለሁ። እንደውም ፕላን አለ ምናምን ነገር በፕላን እያልክ 80 ቤትም ብትሆን እኮ ተወለድ ትችላለህ። እኔ ምን ልሆን ነው? ቆይ እንዴ እኮ ምንም አታመጣም ብለሽ ልጅ በልጅ ልታርገኝ ነው እና እንደዛ ሳይሆን ኦኬ ቢፈጠር ኑሮ ግን ምን እናደርጋለን? በቃ አላህ የሰጠን ስጦታ ነው። ይወለዳል። እዚህም ሆነ ኢትዮጵያም ሆነ ይወለዳል። እንዴ ግን እኔ አይምሮዬን እንኳን አልጠበቅልኝም። እንደዚህ ትሆናለህ እንዴ ባንዴ? እኔ አይምሮ ምናምን እኮ አይደለም። አንቺም ለኔም እኮ ምንም የተጠነቀቅሽው ነገር እኮ የለም እንዴ። እኔ ኦኬ ይሄ ፕራንክ ሆነሽ ደስተኛ ሆነሽ በቀደም አውርተን የጨረስነውን ነገር አንቺም ወደ ስራ ምናምን ነገር ለመጀመር ሁሉም ነገር ተስማምተን አሁን እንደገና ልጅ ሲመጣ እኮ መስራታችን እኔም ደግሞ እንዳሁኑ ፍሪ ሆኜ መስራት አልችልም። ታውቂያለሽ፣ አንቺም ማገዝ አለብኝ። ማንም የለም እዚህ ፋሚሊ የለ ምናምን ካሜራ ምናምን ደቅነሽ ፕራንክ ምናምን ጀምርሽ። ያው አባው ላይ ከላይ በሩ ላይ ኦኬ። አይ ለማንኛውም ግን ወላሂ በጣም ደንግጫለሁ። ድንጋጤ አይ መደንገጥ በኋላ ከካሜራ ጀርባ እናወራለን። ግን እንደዚህ መሆን አልነበረብኝም። ወላሂ እንዲያስደነግጥኝ እኔ እንደዚህ በርግጥ ብዙ እንትን ላትት ትችላለህ። እሱን ጠብቄያለሁ። ግን ይሄን ያህል እንደዚህ መበሳጨት ረብስ ምትለህ ለማንኛውም ወላሂ ነው ለዛ አይደለም ወላሂ ነው። ቆይ እንቆርጠዋለን። አይ በኋላ እናወራበታለን። እንደዚህ ነው እንደ ለካ